ሰላም እንዴት ናችሁ? ውድ የማማ ሄልዝ ኤዱ ዩቲዩብ ገጽ ተከታዮች፣ ዛሬም አዲስ ቪዲዮ ይዘንላችሁ ተመልሰናል። ቀደም ሲል በለቀኩላችሁ ቪዲዮ መጨረሻ ላይ ለመግለጽ እንደሞከርኩት ቀጣዩ ክፍል እንዳለው አሳውቂያችሁ ነበር። በቃላችን መሰረት ይኸው ቀጣዩን ክፍል ዛሬ ይዤላችሁ መጥቻለሁ። የዛሬውም የሚሆነው ሁለተኛ ክፍል ነው። ይህ ትምህርት ቀጣይነት ያለው ይሆናል። በተቻለ መጠን ሁሉንም ለመሸፈን እንሞክራለን ማለት ነው። ለዛሬ ከትናንትናው የቀጠለ ማለትም ትናንትና አንዲት የወር አበባዋን በየ28 ቀን ልዩነት የምታይ እናት እንዴት ነው የወር አበባዋን ተንተርሳ መቼ ማርገዝ እንደምትችል ማወቅ የምትችለው የሚሉትን ዘዴዎች በተበራራ መልኩ ለማየት ሞክረናል። ዛሬ ደግሞ ከዛ የቀጠለ ማለትም አንዲት የወር አበባዋን በየ28 ቀን ልዩነት ለምታይ እናት ምን አይነት አካሄድ ነው የምትጠቀመው፣ ወይም ደግሞ እንዴት አድርጋ ነው እርግዝና የሚከሰትበትን ትክክለኛ ቀናቶች መለየት የምትችለው የሚለውን እናቀርባለን። እስከ ፍጻሜ አብራችን ቆዩ። በቅድሚያ ግን ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ እና ኮሜንት ሼር በማድረግ አጋርነታችሁን አሳዩን። ወደ ቪዲዮ በቀጥታ እንግባ። ትናንትና ለመግለጽ እንደሞከርኩት የምታዩት ምስል የወሩን 30 ቀናት የያዘ ምስል ሲሆን እነዚህ በቀይ መስመር የተጻፉት ደም የሚፈስበት ቀን ማለትም ከ1 እስከ 7 ቀን እንደሚፈስ ተነጋግረናል። አንዳንድ ሴት ላይ ለአንድ ቀን የሚቆይ ደም መፍሰስ ይኖራል። ከረዘመ ደግሞ እስከ 7 ቀን 2ም 3ም 4ም 5ም 6ም ቀን ሊፈስ ይችላል ብለን አውርተናል። እነዚህ ደግሞ የምታዩቸው ቀናት አንዲት የወር አበባ የምታይ ሴት ፍሬያማ ልትሆንባቸው የሚችሉ ቀናቶች ናቸው በዚህ በአረንጓዴ ከለር የተጻፉት። በዚህኛው ገጽ ያለው ደግሞ ኢንፈርታይል ወይም ደግሞ ፍሬያማ ያልሆኑ ቀናቶች ከእርግዝና ነፃ የምትሆንባቸው ቀናቶች ተብለው እንደተከፈሉ ለማየት ሞክረናል። ስለዚህ ወይዘሮ አለሚቱ የተባለች አንዲት ሴት የወር አበባዋን የምታየው በየ29 ቀን ልዩነት ነው። የወር አበባዋን የምታየው በየ29 ቀን ልዩነት ነው ስንል ቢያንስ የወር አበባዋን ለተከታታይ 3 ወር መዝግባ በትክክልም በየ29 ቀኑ እንደሚመጣ በትክክል ካረጋገጠች በኋላ ነው ይሄንን ዘዴ ተጠቅማ እርግዝና የሚከሰትበትን ቀን በትክክልም መለየት የምትችለው ማለት ነው። ወይዘሮ አለሚቱ በየ29 ቀን ከሆነ የወር አበባዋን የምታየው ኦቪዩሌሽን ዴቷ መቼ ነው ወይም ደግሞ እንቁላል ከላይኛው የማህፀኗ ክፍል ወደ ታችኛው ወደዚህኛው የማህፀኗ ክፍል የሚለቀቀው ብለን እንጠይቃለን። ትክክለኛ የሚለቀቅበትን ቀን ለማወቅ ደግሞ ከ29 ላይ 14 እንቀንሳለን። ስለዚህ ከ29 14 ስንቀንስ 15 እናገኛለን። እቺ ኦቪዩሌሽን ዴት ትባላለች። ለምን 14 ቀነስን ካልን ትናንትና ለመግለጽ እንደሞከር ነው እንቁላል የሚለቀቀው ቀጣዩ የወር አበባ ከመታየቱ ከ14 ቀን በፊት ስለሆነ ለዛ ነው ከወር አበባሽ ሳይክል ላይ 14 ቀን የምንቀንሰው። የትናንትናዋ እናት በየ28 ቀን የምታይ ስለነበረች ከ28 ላይ 14 ስንቀንስ 14 ታገኛል። የዛሬዋ ደግሞ በየ29 ቀን ስለሆነ የምታየው አለሚቱ ኦቪሌሽን ዴቷ ወይም ደግሞ የእንቁላል መፈልፈያ ቀኗ 15 ነው ማለት ነው። እሺ ኔክስት ምንድን ነው የምናደርገው እንበልና ባለፈው ወር ወይዘሮ አለሚቱ የወር አበባዋን ያየችው በቀን 5 ነበረ። በቀን 5 ይህም ማለት ታህሳስ 5 ነበር ያየችው እንበል። ታህሳስ 5 ካየች ቀጣይ እንቁላሏ መቼ ነው የምትለቀቀው? እንቁላሏ ከላይኛው የማህፀን ክፍል ወደ ታች ተለቃ ለግንኙነት ዝግጁ የምትሆነው መቼ ነው የሚለውን ነው የምንለየው ማለት ነው። ልብ በሉ
እንቁላል ከዚህ ከላይኛው የማህፀኗ ክፍል ተለቃ እዚህ ጋር ስትመጣ ለግንኙነት ዝግጁ ሆኛለሁ፣ ስፐርም ካገኘኝ እርግዝናን ማስከተል እችላለሁ ብላ 24 ሰዓት እዚህ ጋር ትጠብቃለች ማለት ነው። እቺ ቀን መቼ ነች? እቺን ቀን ለማወቅ የወር አበባዋ መጀመሪያ ያየችው የመጀመሪያው ቀን በ5 ነው ብለናል። 5ን 1 ብለን እስከ 15 ድረስ እንቆጥራለን ማለት ነው። እስከ 15 ድረስ እንቆጥራለን 5ን 1 ብለን። ስለዚህ 2 3 4 5 6 7 8 9 10 11 12 13 14 15 ስለዚህ 15ኛዋ ቀኗ መቼ ነው? በቀን 19 ይሆናል ማለት ነው። ልብ በሉ በቀን 19 ታህሳስ 19 እንቁላሏ ትፈለፈላለች ወይም ደግሞ ትለቀቃለች ወደ ታችኛው የማህፀን ክፍል። በዚህን ወቅት ግንኙነት ከተደረገ በትክክልም እርግዝና ሊከሰት እንደሚችል አረጋገጠችልን ማለት ነው። እቺ ቀን ለግንዛቤ እንዲመቸን አሁን ምን እናደርግ? ይሄን አጥፋና ይቺን ቀንና ይቺን ቀን ብቻ እንያዝ። ይቺ ፈርስት ዴት ኦፍ የመጀመሪያዋ የወር አበባ ቀን ነች። ይቺኛዋ ደግሞ ኦቪዩሌሽን እንቁላል የተለቀቀበት ቀን ነው። እነዚህን ቀናቶች ከያዝን ምን እናድርግ? ካስታወሳችሁ በትናንትና ቪዲዮ ላይ የወንድ የዘር ፍሬ በማህፀን ውስጥ በህይወት የሚቆየው ለ5 ቀን ነው ብለናል። ስለዚህ እቺ እንቁላል ከመለቀቋ በፊት በ5 ቀን ውስጥ ወደኋላ የወሲብ ግንኙነት ኑሮ ከሆነ 5 ቀን በማህፀን ውስጥ መቀመጥ ስለሚችል ጠብቆ እንቁላል ስትለቀቅለት ማስረገዝ ይችላል ብለናል። እንቁጠር ወደኋላ 5 ቀን እንቁጠር። ከኦቪሌሽን ዴቷ ከ19 ቀጥል ያለችን ቁጥር 1 ብለን 1 2 3 4 5 ስለዚህ እነዚህ ቀናቶች ምን ይባላሉ? ለም ቀናቶች ወይንም ፍሬያማ ቀናቶች። ለምን? በእነዚህ ቀናቶች መካከል ግንኙነት ተደርጎ ከነበረ በትክክልም እቺ ሴት ልታረግዝ ትችላለች። የማርገዝ ፕሮባቢሊቲዋ ቻንሷ በጣም ከፍተኛ ነው። ከዛ ውጪ ደግሞ እንቁላል ከዚህኛው ክፍል ወደዚህኛው ክፍል ከተለቀቀች በኋላ ማለትም በቀን 19 ከተለቀቀች በኋላ በህይወት የምትቆየው ለ1 ቀን ነው ብለናል። ለ24 ሰዓት 24 ሰዓት ከቆየች 19 ተለቃ 24 ሰዓት ይሞላት መቼ ነው? በ20 ማለት ነው። እቺን ትካተታለች። ስለዚህ በ20 እቺ ሴት ማርገዝ ትችላለች። ስፔሲፊካሊ ከቀን 14 ወደ 19 ስንሄድ ቀን 14 15 16 17 18 19 እያልን ስንሄድ የማርገዝ ቻንሷ በጣም እየሰፋ ነው የሚሄደው። ከ14 ይልቅ በ15 ከ15 በ16 ከ16 በ17 ከ17 በ18 ከ18 ደግሞ በ19 እንዲሁም በ20 ከፍተኛ የማርገዝ ቻንስ አላት ማለት ነው። እቺ እናት ወይንም አለሚቱ መቼ ነው ፍሬያማ የምትሆንበት ቀን ብለን ከጠየቀን ከ14 እስከ ቀን 20 ድረስ ከፍተኛ የማርገዝ ቻንስ አላት። ስለዚህ አለሚቱ አላማዋ እርግዝና እንዲከሰት ከሆነ በእነዚህ ቀናቶች ውስጥ ማለትም በ14 በ15 በ16 በ17 በ18 ራሱ በ19 እና በ20 በተቻለ መጠን በተደጋጋሚ የግብረ ስጋ ግንኙነት ማድረግ ይኖርባታል ማለት ነው። በተቃራኒው ግን አለሚቱ ራሷን ከእርግዝና ለመከላከል ወይም ደግሞ የተፈጥሮ መንገድን ተጠቅማ እርግዝና መከላከል ከሆነ የፈለገችው በእነዚህ ቀናቶች መካከል ምንም አይነት የግብረ ስጋ ግንኙነት
እንዳይኖራት መጠንቀቅ አለባት። ከኖራትም እንኳን የወሊድ መቆጣጠሪያ መንገዶችን በመጠቀም ጥንቃቄ በተሞላበት መልኩ መሆን ይኖርበታል ማለት ነው። ይሄ እንግዲህ ያቀረብኩላችሁ የወር አበባዋን በየ29 ቀን ልዩነት ለምታይ ሴት ናት። ሁለተኛ የወር አበባዋን በየ27 ቀንስ የምታይ ቢሆን እንበልና እዚህ ጋር ደግሞ አስቴር የተባለች ሴት የወር አበባዋን በየ27 ቀኑ ነው የምታየው። የወር አበባዋ በየ27 ቀን እየተደጋገመ ይመለሳል። ይህንን ካወቀች በኋላ አስቴር ቀጥታ ማድረግ ያለባት 27 ሲቀነስ 14 ለሁሉም ይሄ ፎርሙላ አይቀየርም። ስለዚህ ከ27 ላይ 14 ስንቀነስ 13 ቀን ይኖራል። እቺ የእንቁላል መፈልፈያ ቀን ወይንም ኦቭሌሽን ዴት ትባላለች ማለት ነው። እቺን ካገኘች በኋላ እንበልና አስቴር ቀደም ሲል በታህሳስ ወር የወር አበባዋን ያየችው ወይም ደግሞ የወር አበባዋን ያየችው በ4 ነው እንበል ወይንም ደግሞ በ1 ነው እንበል። ቀለል እንዲል እስኪ እሷ ደግሞ በ6 የወር አበባዋን በ6 አየች። ኔክስት ምንድን ነው የምታደርጉት? ኦቭሌሽን ዴቷን ማወቅ ነው በቃ። የእንቁላል መለቀቂያ ቀኗን በቀላሉ ለማወቅ ምን ብለን እንላለን? እቺ 1 ብለን 1 እቺ 2 3 4 5 6 7 8 9 10 11 12 13 ለምን እቺ ጋር ኦቭሌሽን ዴዋ 13 ስለሆነ በጣም አሪፍ። ስለዚህ አሁንም እቺንናችን ብቻ ቲክ አድርገን እንቀጥል። 6 ድጋሚ 1 2 3 4 5 6 7 8 9 10 11 12 13 6 19 19 ልብ በሉ 6 እና 19 19 ኦቭዩሌሽን ዴት 6 ፈርስት ዴይ ኦፍ ሜንሴስ ወይንም የወር አበባዋን ያየችበት የመጀመሪያ ቀን። ከ19 በፊት ያሉ 5 ቀናትን መለየት። ለምን በሴት የመራቢያ አካል ውስጥ ስፐርም 5 ቀን ይቆያል ስላለን ይሄን 1 2 3 4 5 እነዚህ 5 ቀናቶች እንቁላል ከመለቀቁ በፊት ያሉና አንዷ ቀን ደግሞ እንቁላል ከተለቀቀ በኋላ ለምን እንቁላል 24 ሰዓት መቆየት ስለምትችል ወይም ለአንድ ቀን መቆየት ስለምትችል እንቁላል ከመለቀቁ በፊት ያሉ 5 ቀናት እንቁላል ከተለቀቀ በኋላ ደግሞ 1 ቀን ይዘን እነዚህን ቀናቶች በትክክል ከለየሽ አንቺ በትክክልም መቼ ማርገዝ እንዳለብሽ እና መቼ መጠንቀቅ እንዳለብሽ በቀላሉ ተረዳሽ ማለት ነው። እንደቀደሙ ይህን ካደረግሽ በኋላ ከ14 እስከ 20 ድረስ ከግንኙነት ራስሽን ማራቅ። ማርገዝ ካልፈለግሽ ከፈለግሽ ደግሞ በእነዚህ ቀናቶች በተደጋጋሚ ወሲብ ማድረግ ይኖርብሻል ማለት ነው። ስለዚህ በዛሬው ቪዲዮአችን የወር አበባቸው በየ29 ቀን ልዩነትና በየ27 ቀን ልዩነት ለሚመጣ ሴቶች እንዴት አድርገው ማስላት እንዳለባቸው ለማብራራት ሞክረናል። ይህንን ተጠቅማችሁ ስትሰሩ ግር ያላችሁ፣ ያልገባችሁ፣ ያልመጣላችሁ ወይም ጥያቄ የፈጠረባችሁ ነገር ካለ ኮመንት ላይ ከመጻፍ ወደ ኋላ አትበሉ። ለዛሬ ይዘንላችሁ የመጣነው ቪዲዮ ይሄን ይመስላል። በቀጣዮች ቪዲዮ ደግሞ የቀሩትን
ሚኒስትሪያል ወይም ደግሞ የወር አበባ ሳይክሎች ለመሸፈን እንሞክራለን። እስከዛው ድረስ መልካም ቆይታ ላለው ቻናሉን ሰብስክራይብ፣ ላይክ እና ኮመንት በማድረግ ቤተሰባዊነታችሁን አጠናክሩ። ከዚህም የተሻሉ አሪፍ የጤና ትምህርቶችን ታገኙበታላችሁ። ቻው።